ሰላም ደስቴ እንዴት ነሽ? እና ሰላም ስሚኝማ ደስቴ ግን ለምን የቤት ሰራተኛ ልትገቢ ቻልሽ? የቤት ሰራተኛ መሆን ችግር አለው እንዴ? አይ እኔ እንደሱ አላልኩም፣ ግን እኮ ገና ወጣት ነሽ። አይ ተምሬ ነበር፣ ያው ለመቀጠል ስለተቸገር ግዴታ መስራት ስላለብኝ ነው። እና አሁን እየሰራሽ ልትማሪ ነው? አዎ ትንሽ ሰርቼ ጎን ለጎን ለመማር አስቤያለሁ። አይ ደስ ይላል። ደግሞ ደስ የምትይው ሄሎ ፍጹም እና ዳግም በጭራሽ ወንድማማቾች አይመስሉም። ፍጹም በጣም የተረጋጋ ልጅ ነው። ዳግም ደግሞ የሱ ተቃራኒ። ደግሞ ዛሬ መጣም እንዴ? ምን ነው የቀረው? እንዴ ግን እኔ ለምንድን ነው እንደዚህ እያሰብኩ ያለሁት? ምን እየሆንኩ ነው? ለነገሩ ምን ይወጣለታል? ሁሉንም አሟልቶ ሰጥቶታል። ፈጣሪ ለኔ ካለው የኔ ትሆናለህ። በቃ ልጨምቂኝ ነው እንዴ? ምን ነው ታቀፍኩ ብላ ነው? አይ አይደል፣ ቆየሁብሽ አይደል? እናንተ ታሳድረኝ ነው እንዴ? ከዚህ በላይ ደግሞ ምንድነው እንደዚህ ማክሮፍ? በቃ አሁን ኩርፊያሽን የሚያስጠፋ አሪፍ ቦታ ወስድሻለሁ። አይሻልም? ፍጹም ወይ ስለኔ ግን ምን ይሰማል ማለት አልገባኝም። አንተ ደግሞ እኔ የተለየ ነገር እየሰማኝ ነው። እኔም እኮ ለመናገር አልቻልኩም እንጂ ስላንቺ ሳስብ በጣም ደስ የሚል ስሜት ነው የሚሰማው። የምርህን ነው? ካንቺ ጋር ስሆን ልቤ በጣም ይመጣል። ይወብዳር ለምን ግን እንደዚህ ከሚደብረን ካርታ እንጫወት? በዚህ ማን እንደማስለቅሰት አውቃለሁ። እሺ እሱን ምን ይሆናል? እሺ እንጫወት። ለምን ግን ጨዋታችን እንዲያምር እንደዚህ እናደርገው? ሶስተኛ ወጣ ወጥ ይሰራል፣ ሁለተኛ ወጣ ደግሞ ዕቃ ያጥባል፣ አንደኛ ወጣ በቃ እንደፈረደበት ቁጭ ብሎ ይበላል ማለት ነው። ማን እንደሚያሸንፍ እኮ የተረጋገጠ እኮ። ግን ለሞራላችሁ ልጭውትላችሁ እስቲ። እሺ
የስ ጨረስክ እንዴት ና ታውቃለህ ብዙ ጊዜ ብዙ የሚያወሩ ሰዎች የማሳካት እድላቸው በጣም ጠባብ። ሻውና ተፈለሰ ዝም ብለህ ተጫወት። እሺ ተጫወት። ሳባ አንተ ነህ እኮ ነው የምጠብቀው። አንተ ነህ ሳባ እንዴ እንደዚህ አይደል የሚዞረው አንተ ነህ። ቴክፌ አረ በእናታችሁ ቅጣቱን እንኳን ተውልኝ። ሂድ ግባ አሁን ገብተህ ሽንኩርትን ከትፈህ ቲማቲምን ቀጥቅጠህ ወጥን ትወጣውጣለህ። እሺ አንድ ሰው ግን እንዳይከተል አይከተልም። ወይዘሮ መሰረት በስተመጨረሻ አገኘሽ። በስተመጨረሻ ማገኘሽ። ከዚህ በፊት አይቼ ካውቃለሁ፣ ግን አንተ ማን ነህ? ምንድን ነው የምትፈልገው? አይ አግኝተሽኝ አታውቂም። ለረጅም ሰዓት ሳፈላልግሽ ነበር፣ ግን ደግሞ ላገኝሽ አልቻልኩም። ለምንድን ነው እኔን የምትፈልገኝ? በምን ጉዳይ ነው የምትፈልገኝ? ስልክሽን በተደጋጋሚ እንዳልደውለው ሌቦች ወሰዱት። እባክሽ ወይዘሮ መሰረት ልለምንሽ፣ እባክሽ ወንድሜ ስጪኝ። እሱን ለማግኘት ብዙ መስዋዕት ከፍያለሁ። እባክሽን ልለምንሽ። ስለምን ወንድም ነው የምታወራኝ? ፍጹም ወንድሜ ነው። እኔ የውብዳር ልጅ ነኝ። የውብዳሬ ምን ሆነሽ ነው እንዴ? ምን ሆነሽ ነው ያለቀሽው? እንደዚህ ምን ተፈጥሮ ነው? ምን ሆነሽ ነው? መሲ ያው ታውቂያለሽ፣ እዚህ ማስቀደም አልችልም እንዴ? ሰዎች ምቆም ይገሉኛል። የልጁ አባትስ? አትጠይቅኝ እስኪ። ለምን እንደሆነ አላውቅም፣ ትቶኝ ሄዷል። ለምን ትቶሽ ሄደ? አላውቅም። በቃ እሱን አትጠይቂኝ። ልጄን አደራ መሲ፣ እኔ ማሳደግ አልችልም። ያው እንደ ልጅሽ አድርገሽ አሳድጊ። እሺ፣ የምችለውን ሁሉ አደርጋለሁ። ከልጄ ላልነጥለው ቃል ገባልሻለሁ። እሺ፣ አንድ ነገር ቃል እንድትገቢኝ እፈልጋለሁ። እሺ፣ ምንድን ነው ቃል ምገባልሽ? ቃል እገባልሻለሁ። ስሙን ብቻ እናቀይርብኝ አደራሽ። እሺ፣ አታልቅሽ። ስሙንም አልቀየረውም። እንደ ልጅ አድርጌ ያሳድገዋለሁ። እሺ፣ አደራሽ ጓደኛዬ። ችግር የለውም። አይዞሽ አይዞሽ። ይልቅ አቤት እንግባና እናውራ። እንሂድ። ሰላሞች ልጆች የሉም እንዴ? ሱቅ ሄደዋል። ሂሳብ ሊሰሩ መሰለኝ። እንግዲያው ለእንግዳው ሻይ አሽይለት። እሺ።
ያዝ ይሁን ላብር ምን ላደርገው? ይሄንን ብር ይዛ ውልቅ በለልኝ ከቤቴ እባክሽን። እኔ ብር አይደለም ፈልጌ ከአዲስ አበባ የመጣሁት ወንድሜና ወንድሜን ብቻ ፈልጌ ነው። ወንድሜ አትበልኝ። ይሄንን ብር ይዛ ውጣልኝ አልኩህ፣ ውጣልኝ። ቆይ አንቺ ግን እናት አይደለሽ? ለምንድን ነው እኔ ያክል ጨካኝ ነሽ? አንተ የምትለው ምንም የማውቀው ነገር የለማ። እባክህ እኔ ጌታ ይሄን ብር ይዛ ውጣልኝ። በቃ የእናቴ መረጃ ሁሉም ያመጣ እዚህ ቤት ነው። በቃ ወንድሜ ያለ እዚህ ቤት ነው። በቃ ወንድሜን ሰጪ ይፈልጋል። የለም አትላምጣ። ውጣልኝ። ማትወስ ሆነ ውጣልኝ። ውጣልኝ በሚከፋ ይቅርታ የኔ ከሁለቱ አንዱ የኔ ወንድም ነው። ይህ ማለት ለ18 ዓመት የጠፋ ሰው ነው። እባክሽን የኔ ልለምንሽ እርጂ። እሺ በምን እንደማግዝህ እንደምትፈልግ ቶሎ ንገረኝ። ከሁለቱ አንዱ የቱ እንደሆነ ባላውቅም አንዱ ወንድሜ እንደሆነ ግን እርግጠኛ ነኝ። አሁን እናቴ በሕይወት የለችም። ስለዚህ እናቴ የሰጠች መረጃ ሁሉ ልክ ነው። እዚህ ቤት ነው ያመጣኝ። ምንድን ነው የምትለው? እናቴ 18 ዓመት በፊት አዲስ አበባ በምትኖርበት ሰዓት በሁለት ልጅ ወለደች እና ልጁን ለወይዘሮ መሰረት ሰጣት። ወደ ገጠር ገባች። ገጠር ከሄደች በኋላ እኔን ወለደች እና አሁን እናቴ በሕይወት የለችም። ስለዚህ የግድ ወንድም፣ እህት፣ እናት፣ አባት የለኝም። ብቻዬን ነው ያለው። ስለዚህ ግዴታ ወንድም ማግኘት አለብን። እናቴ ከሞተች በኋላ ደብዳቤና ፎቶ አስቀምጣልኝ ነበር እና ፎቶውን ላሳይሽ። ይህ ፎቶ ነበር። እንዴ ማሚ፣ ማለት ይሄ እንዴት ሊሆን ይችላል? ኦኬ በቃ ለማንኛውም እኔ ስልኬ ልስጥና ትደውልልኛለሽ። እሺ መናገር አለብኝ። አሁን ካልነገርኩት መች ልነግረው ነው? ግን ደግሞ እኮ ጓደኛዬ ኑሮ አይኑሮ አላውቅም። እሺ አልሆንሽም ቢለኝስ? ቤቲ ንቂ፣ ትቀደሚያለሽ። ፍጹም እኮ ተውት ልጅ ነው። ቆይ እሺ እኔ ምን ላድርግ? ያለ እሱ መኖር አልችልም። ምንድን ነው የምሆነው? ያንቺ ልጅ ነው ብላኝ ነበር። አሁን ምን ልለው ነው ከሰው ሲሰማ? ወይኔ በስ ወይኔ ቷለሞኒም ቢያውቅ ከሰው ቢሰማ ምን ይለኛል? ቀድሜ ብንግረውስ ኖሮ ያንቺ ልጅ ነው እንደ ልጅሽ አድርገሽ አሳድጊ ብላኝ ነበር። እሺ ምንድን ነው የሚወጣ? ምንድን ነው የምለው?
ጭራሽ በገንዘብ ድሌት ትሞክራለች። ወንድሜን ፈልጌ እንጂ ብር ፈልጌ እዚህ ድረስ የመጣ ይመስላል። ወይኔ ተመስገን። ማን እንደው ካላወቅሽ ማለት ወይዘሮ መሰረት ቃል ማለት ምን እንደሆነ አላወቅሽ ማለት እንዴት ሊሆን ቻለ? በቃ አንዳቸው የሷ ልጅ አይደሉም ማለት ነው። ቆይ አሁን እንዴት ነው የማደርገው? ፍጹም ወይስ ዳግም? ወይዘሮ መሰረት ግን እንደዚህ ማድረግ አልነበረብሽም። ግን እኮ እዚህ ቤተሰብ ውስጥ የተደበቀ ሌላ ታሪክ ያለ አይመስልም። ምናልባት ዳግም ሊሆን ይችላል። ይሄን ነገርማ በደንብ ማጣራት አለብኝ። ፍጹም እንደማይሆን ግን ተስፋ አደርጋለሁ። ፍፄ እባክህ ጥለኸኝ አትሂድ። ፍፄ የኔ ልጅ እባክህ 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 እባክህ። እንዴት ማግኘት ነው? እናቴን መፈለግ አለብኝ። የት እንዳለች ማወቅ አለብኝ። ተይኝ በእናትሽ እማዬ ተይኝ። ተው እባክህ ልጄ ተው። ያለ አንተ አልኖርም። እባክህ ልጄ ተው። ተይኝማ ተይኝ። መሄድ አለብኝ። እባክህ እባክህ ፍፄ ጥለኸኝ ፍፄ ፍፄ እባክህ እባክህ ፍፄ ፍፄ
ስምህ ማን ነበር ያልከኝ? ተመስገን እባላለሁ። እሺ ተመስገን። አሁን ቃል ገዛ መጣሁትና ቶሎ መግባት አለብኝ። አውቃለሁ የኔ እህት፣ ግን የግድ እርዳታሽ ስለማያስፈልገኝ ነው እኮ። ልረዳህ እኮ እየሞከርኩ ነው፣ ግን አንተ እዚህ ድረስ መምጣት አይጠበቅብኝ። እሺ እስካሁን ያገኘሽው አዲስ ነገር አለ? አይ እስካሁን እኮ ምንም አዲስ ነገር አላገኘሁም፣ ግን ከፎቶ ውጭ የምታውቀው ሌላ ነገር አለ እንዴ? ሌላ የማውቀው ነገር ስሙ ፍጹም እንደሚባል ነው። ማለት አንተ ይሄን እንዴት ልታውቅ ቻልክ? እናቴ ነበር የነገረች። ልጁን ያን ያለ ወይዘሮ መሰረት ስትሰጣት ፍጹም የሚለውን ስም እንዳትቀይረው ቃል አስገብታት ነበር። እናም ለዛም ነው ፍጹም ስሙ እንደሆነ የማውቀው። እሺ ለማንኛውም በቃ እኔ ልሂድ። እሺ ግን አደራሽን እመኝ፣ ፍጹም እንደሚሆንሽ። ቤቲ ወይ አንድ ነገር ልነግርሽ ነበር። ምን ነበር? ይቻላል። ብዙ ጊዜ ልነግርሽ ሞክርና ለምን እንደሆነ አላውቅም፣ ግን እተዋለሁ። ዛሬ ግን መናገር ሳይኖርብኝ ይቀር። ምንድን ነው? ያንቺ ምን እንደሆነ ባላውቅም በቃ ሳላፈቅርሽ ነው። የምርህን ነው? እኔም እኮ ሁሌ ልነግርህ ነው፣ ግን እፈራለሁ። እኔ እኮ ፍቅረኛ ካለሽ ትልቂኛለሽ እያልኩ እያሰብኩ ነው እንጂ ከዚህ በፊት ነበር ልነግርሽ ያሰብኩት። ብቻ በቃ አላውቅም፣ በጣም ደስ ብሎኛል። በቃ በሚሪንዳ ቢሆን እሺ ምንድን ነው የማደርገው? እንዳልነግረው ይደነግጣል፣ ግን እንዴት ሊሆን ቻለ? ሲሰማስ አንተ በፊት ቀድሜ ሰምቻለሁ ነው የምለው ወይስ አልሰማሁም ነው? ተመስገን ጌታዬ፣ የምወዳት ልጅ ስለሰጠኝ አመሰግናለሁ። ደግሞ እኮ እኔ ብቻ ማፈቅራት መስሎኝ እንደዚህ መጨነቄ፣ ለካ እሷም ታፈቅረኝ ነበር።
ያላንቺ ማሰብ አልቻልኩም። እኔም እንደዛው። እና መች ነው የምንገናኝ? ከፈለግህ መገናኘት እንችላለን። እሺ የኔ ቆንጆ። በቃ እደውልልሃለሁ። እሺ ቻው። ፍቅረኛለሁ ማለት ነው። ደስታዬ ደስታዬ ደስታዬ። አቤት። ምን ሆነሽ ነው? እየተጣራሁ እኮ አልሰማሽም? አልሰማሁም። አስደነገጥከኝ እኮ። ምን ሆነሽ ነው? በሰላም ነው እንዴ? አዎ ደህና ነኝ። አመመሽ ወይ? ካመመሽ ግቢና ረፊ። አይ ደህና ነኝ አልኩህ እኮ። አይ በቃ እኛ እኮ ልንወጣ ስለሆነ ቻው ልበልሽ ብዬሽ ነው የመጣሁት። ቻው በቃ